ነገ ሰኔ 21 ሰኔ 21ን ለምን እናከብረዋለን? ሰኔ 21 አምላክን የወለደች የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የታላቁ በዓሏ መታሰቢያና በዓለም ሁሉ የቤተ ክርስቲያን የመታነጽ መታሰቢያ መሆኑን ስንቶቻችሁ ታውቃላችሁ? የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ እጠይቃለሁ። ጥንተ ነገሩ እንዴት ነው? ታሪኩ እንዴት ነው ስንል በአጭሩ ሰኔ 20 በዛሬዋ ቀን በኬልቄዶን አውራጃ በቂሳሪያ አገር የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የእመቤታችን ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች እነዚህ ሶስት ድንጋዮችም እንደ ሰም እየቀለጡ እንደ ሐረግ እየተሳቡ በተወደደ ልጇ በመድኃኔዓለም በኢየሱስ ክርስቶስ በራሱ በእጁ ቤተ ክርስቲያኗ የታነጸችበት ቀን ነው ሰኔ 20። መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምንና ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን አስከትሎ ሰኔ 20 ቀን በኬልቄዶን በቂሳሪያ ተገኘና ሐዋርያት በበዓለ 50 መንፈስ ቅዱስ ከወረደላቸው በኋላ ሀገሪቱን ዓለምን ተከፋፍለው አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ክርስትና በሚመልሱ ጊዜ ሰዎች በራሳቸው ፈቃድ ከሚሰጧቸው ከግል ቤታቸው በስተቀር ቤተ ክርስቲያን አልነበራቸውም። ቅዱስ ቁርባን የሚቀበሉበትና የሚያቀብሉበት መሥዋዕቱንም የሚያሳርጉበት ቤተ ክርስቲያን አልነበራቸውምና ያዝኑ ነበር። በዚህም የተነሳ ጳውሎስና ባርናባስ እንዲሁም ደግሞ ክርስትናን ያገኙት ሕዝቦች በሙሉ ወደ ሐዋርያት አለቃ ወደ ቅዱስ ጴጥሮስና ወደ 12ቱ ሐዋርያት ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ ጥያቄ አቀረቡ። ሐዋርያትም እንደዚህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችንና ያለ መድኃኒታችን ያለ ኢየሱስ ክርስቶስ ፈቃድ እኛ ምን ማድረግ አንችልም። ስለዚህ ዝም ብለን ቁጭ ከምንል ሁላችንም ሱባኤ እንያዝ ብለው በሙሉ ሱባኤ ያዙ። በሱባኤውም መጨረሻ ያም ማለት ሰኔ 20 ቀን ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳንን እንዲሁም ደግሞ በቀኙ ቅዱስ ሚካኤልን በግራው ቅዱስ ገብርኤልን እልፍ አእላፋት ቅዱሳን መላእክትን አስከትሎ ከሰማየ ሰማያት ወረደ። በየአገሮች ሁሉ የተበተኑትን ሐዋርያትን በሙሉ እስከ ፊልጵስዩስ ድረስ በደመና እየነጠቀ እየጫነ እያመጣ ሰበሰባቸው። ከባረካቸው በኋላም እንደዚህ አላቸው፣ ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘነ ዓለም በእርሷ ስም አብያተ ክርስቲያናትን እንድታንጹ ፈቃድ የሰጠሁበት ቀን ነው አላቸው። ይህንንም ብሎ ወደ ከተማ በስተ ምስራቅ በኩል አወጣቸውና የቤተ ክርስቲያኒቱንም መሠረት ወሰነላቸው። በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስምም ከሦስት ድንጋዮች ያለ ውሃ ያለ ጭቃና ያለ እንጨት ከሦስት ድንጋዮች እነዚህ ሦስት ድንጋዮች እንደ ሰም እየቀለጡ እንደ ሐረግ እየተሳቡ በሐዋርያት እጅ ውስጥም ደግሞ እየለመለሙ በሦስት ድንጋዮች በዓለም የመጀመሪያ የተባለችውን ቤተ ክርስቲያን አንጾ ጨርሷል። ይህም የሆነው ሰኔ 20 ቀን ነበር። ከዚህም በኋላ ጌታችን ነዋየ ቅድሳቷን አልባሳቷንና መሠዊያዋን ከሰማየ ሰማያት አውርዶ አዘጋጀ። እጁንም በሐዋርያት አለቃ በቅዱስ ጴጥሮስ ራስ ላይ ጫነና በአራቱም ማዕዘን እየባረከና እየቀደሰ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ለቅዱስ ጴጥሮስም ከጽንፍ እስከ ጽንፍ ድረስ የሐዋርያት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች በሙሉ አሰምተው ተናገሩ። ጌታችንና አምላካችን ኢየሱስ ክርስቶስ ሰኔ 20 ቀን የቤተ ክርስቲያኗን ሥርዓት ሁሉ ሹመቱንም ከፈጸመ በኋላ ሰኔ 21 ቀን ቅዱስ ቁርባን አዘጋጅቶ ቅዳሴውን እሱ ራሱ ቀድሶ የራሱን ቅዱስ ሥጋና ክቡር ደሙን ለሐዋርያቱ አቀብሏቸዋል። ቤተ ክርስቲያናትንም በዚሁ ቀን አክብሯታል። አንዳንድ ምንጮችም ሐዋርያት ቅዳሴ ቀድሰው ቅዱስ ቁርባን አዘጋጅተው ሕዝቡን በሙሉ አቁርቧል የሚሉም አሉ። ይኸውም የሆነው በሰኔ ወር በ21 ቀን ነው። ይህንን ሥርዓት ከፈጸመላቸው በኋላም መድኃኔዓለም ኢየሱስ ክርስቶስ በክብር ወደ ሰማያት አድርጓል። ሐዋርያትም በዚህ ሥርዓት መሠረት በዓለሙ ሁሉ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም ቤተ ክርስቲያንን ማነጽ ጀምረዋል። የመጀመሪያውና ዋናው ምክንያት ይሄ ሲሆን ሁለተኛውና ደግሞ ትልቁ ምክንያት ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በአካለ ሥጋ እያለች በሰኔ 21 ቀን በጎልጎታ በጌታችን መቃብር ለሰው ልጆች በሙሉ ምሕረትን የለመነችበት መድኃኔዓለም ኢየሱስ ክርስቶስም ከሰማየ ሰማያት ወርዶ ቃል ኪዳን የገባላትና
በእርሷ የተማጸነ ስሟን የጠራ እርሷን ያከበረ ቤተ ክርስቲያኗን የሠራ ለቤተ ክርስቲያኗ መባዓ የሰጠ የእሷን ዜና ገድል ተአምሯን በሙሉ የተናገረ ሁሉ ምሕረትን እንደሚያገኝ ቃል ኪዳን የገባበት ታላቅ በዓልም ጭምር ነው። ይህንን ደግሞ ለመረዳት በአካለ ሥጋ እስከ 64 ዓመቷ ድረስ አብሯት የኖረው ቅዱስ ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ ፍቁረ እግዚእ ወንጌላዊ ዮሐንስ የጻፈውን ወይም ደግሞ የደረሰውን ታላቁን ጸሎታችን የሰኔ ጎልጎታ የሚለውን ጸሎት ማየት ተገቢ ነው። መድኃኔዓለም ኢየሱስ ክርስቶስ በእናቱ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲተ አምላክ እመብርሃን አማላጅነት ጨርሶ ፈጽሞ ይማረን። በረከቷ ጣዕሟ ፍቅሯም አይለየን። አሜን። ይቆየን።